የብርሃን ፈለጎች ይሰኛል መጽሐፉ። ደራሲው አለማየሁ ገላጋይ ነው። የግንፍሌ ማለዶች። እንደምን ከርማችኋል አድማጮቻችን? ለዛሬ እናንተን ያዝናናል ብለን ያሰብናቸውን የአጭር ልብ ወለድ ይዘን መጥተናል። እናንተም ይህንን ቻናል ለብዙሃን ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም እንዲተረክላችሁ የምትፈልጉትን ማንኛውንም ልብ ወለድ አሊያም ታሪኮች ኮሜንት ላይ በመጻፍ ቤተሰብ ትሆኑን ዘንድ በአክብሮት እንጠይቃለን። ከተረኩ ጋር አብራችሁን ቆዩ። ተፈነከትኩ። ለመጀመሪያ ጊዜ ደሜ ፈሰሰ። የግንባሬን አካፋይ ወደ ቀኝ ትቶ ከፍ ካለው ቦታ የእሳት ፍንጣሪ ከመሰለ ፍንክት የሚጎርፈው ደም ግራ ዓይኔን አስጨፍኖ ወደ አገጬ ወረደ። ግር አለኝ፣ ተገረምኩ። ነፍስ ካወቅኩ ወዲህ ከመፈንከት ጋር ስትዋወቅ የመጀመሪያዬ ነው። የባህር ፍንከቴ ልበለው። ከዚህ ቀደም ሰው ተፈንክቶ ስመለከት የደም አወራረድ እንዲህ ጸጥተኛና ሰላማዊ አይመስለኝም ነበር። እንደ እሳት ጅረት ያረፈበትን ቆዳ እየለበለበና እያኮማተረ የሚወርድ ፈሳሽ ስቃይ ይመስለኝ ነበር። ግን እንደዚህ አይደለም። አናታችን ላይ እንደተከለበሰ ሙቅ ውሃ ዝም ብሎ ይወርዳል። አካላችን ውስጥ እንዳልነበር፣ የኛ እንዳልሆነ በባህድነት ዝም ብሎ መንጀክጀኮ አስገረመኝ። ደም ለተመልካች የሚከብደውን ያክል ለተፈንካቹ ስቃይ አይደለም። ስለተጠራጠርኩ ዳግመኛ በጣቶቼ ነካ አደረኩት። አለላ የመሰለ አስደንጋጭ ነገር ዓይኔን ተጋፈጠው። ደሜን ስመለከት አደጋ ላይ እንዳለው ተሰማኝ እንጂ እንደውም ሲወርድ እንደወጠረ ሽንት እፎይታ አለው። ልጁ ሞተ፣ ልጁ ሞተ የሚሉ ተደናጋጭ ድምጾች ከበቡኝ። ጓደኞቼ ደሜን ለማየት ድፍረት እያጡ ዓይናቸውን ይጨፍናሉ። ከነሱ በስተጀርባ ፈንካቼ እየተገለበለበ ሲሮጥ በአንድ ዓይኔ ይታየኛል። የግንፍሌን ሜዳ አቋርጦ ወደ ባለወልድ ቤተክርስቲያን ቀብር የሚያሻግረው ሰርጥ ውስጥ እልም ብሎ ገባ። ና ወዳጄ ማለት ቃጣኝ። ለመፈንከት ፍርሃቴ ዘላለማዊ ፈውስ ሰጥቶኛል። ናና ወዳጄ። ጎንበስ ብዬ እጄን አየሁት። ደሜ እጄ ላይ ደርቆ መሰነጣጠቅ ጀምሮ ነበር። ከመቼው አሁንም መገረም ቃጣኝ። ታዲያ ጓደኞቼ ከአንዴም ሁለት ሶስቴ ተፈንክተው ስለምን እንደዚህ ስለኔ ደም ይሽቆጠቆጣሉ? ስንተኛው ፍንክታቸው ላይ ደምን ይንቁታል? ጋሙዳ 3 ተፈንክቷል። ሙቄ 4 ደርሶታል። ቀጮ 2 ቀምሷል። ሴንቲም ቁጥሩን የማላቀውን ያክል ተቀንድቧል። በፍንክት የተተፈተፈ ቅንድቡን እያዩ የሚሳለቁበትም አሉ። ያልተፈነከት ነው እኔና አሰፋ ጤሪሪ ብቻ ነበርን። አሰፋ ጤሪሪ ካልደረሱበት አይደርስም። ከደረሱበት ደግሞ 3 ቀንም ቢሆን እየተከታተለ ይነጫነጫል እንጂ ልማት አይልም። እኔ ደግሞ ዛሬ ቀመስኩ። ጓደኞቼ የመፈንከት ቆሌያቸው ስላልተገፈፈ ወይም የሞትኩ ያክል ስለቆጠሩኝ እንደ አስክሬን ተሸከሙኝ። ከሚጢጢ እጆቻቸው የተበጀ ርብራብ ቃሬዛ ላይ አንጋለሉኝ። ሰውነቴ ዘና ብሎ የመንሳፈፍ መንፈስ ተሰማኝ። አሁንም ፈንካቼ እየተገለበለበ ወደ ሰማይ ሰማያት የሚሮጥ መሰለኝ። የጉም ችፍርጉን እየጣሰ ወደ ላይ ከተንጋለልኩበት እንደምንም አንገቴን አቅንቼ በአንድ ዓይኔ ወደፊት አየው። ጋሙዳው እጆቹን ሰቅስቆ ወገቤ ስር ከቶ ብቻውን የተሸከመ የሚያስመስለው ድርሻን ወስዷል። ቀጮ ያዘችው ቁርጭምጭሚቴን ነው። ሙቄ ትንሽ ከፍ ብሎ ባቴ ላይ እጁን አጋድሟል። የተረፉት በንፋሻ ከንፋሽነት ፊት ፊት ይላሉ። መንገድ መንገድ። እንደ ጓደኞቼ እጅ የሚያንፈላስስ የሽለብታ እቅፍ ውስጥ ሆኜ የሚያስተጋቡ ድምጾች ይሰሙኛል። ምን ሆኖ ነው? ጋንጩር ፈንክቶት። እሱ ልጅ ምን ይሻላል? ይሄ ድንጋይ መወርወር። አበስኩ ገበርኩ። ደሙ ማለቁም አይደል እንዴ? በድምጻቸው የጋሙዳ እናት እንደሆኑ አውቄያለሁ። ከታችኛው ሰፈር ደርሰናል ማለት ነው። ሜዳውን ካቋረጠን እቤት። በዚህ መካከል የጋርዱ ድምጽ እያስገመገመ ከበበኝ። እንዴ መቼም ያጋንጩር ነው
እረ ቆም አድርጋችሁ ደቃቃ ፍርነስንሱበት። ደሙ እኮ ሊያቆም አልቻለም። ይጋርዱ ተፈጥሮ ሚዛኗን ስታ በተሳከረችበት አንድ ወቅት የተፈጠሩ ይመስለኛል። ቀጭን ወገብ፣ ጠባብ ትከሻና ትንሽ ፊት ከትልቅ መቀመጫ ጋር አላቸው። የኛ ሰፈር ወንዶች ይጋርዱን ሲያዩ የሚያንወልላቸው አንዳች ሚስጥር እንዳለ ይሰማኛል። አንድ ቀን እኔ አባቴና እናቴ ከሆነ ቦታ ስንመለስ አባቴ ተገርሞ እንዲህ አለ። የኚህ ሴት ነገር ምን ያህላል? የጤና ብለሽ ምን አሳየ? 3 ቀን ተኳረፉ። በ3ኛው ቀን እውነት ግን ምን አሳየኝ? ሰይጣን ካልሆነ በቀር አለ አባቴ። ይቅርታ ተደረገለት። ይጋርዱ አይ እቺ እናቱ አሁን ስታየው እንግዲህ ምን ትል ይሆን አሉ በሚያስተጋባ ቀጭን ድምጻቸው። የእናቴ ነገር ሲነሳ የሞት መቀስቀሻ ወስፌ ሆነብኝ። ሸለብታ የጠፋ ፍጹም ንቁ ሆንኩ። የታች ሰፈርን ጨርሰን የጉድጓዱን ውሃ እንዳለፈን ላይኛው ሰፈር እንደርሳለን። ለስሙ ላይ ሰፈር ይባል እንጂ ያሉት 2 ቤቶች ናቸው፣ የኛና የነጋንጮር ቤቶች። ልክ ስንደርስ ምጥምጥ አለኝ። የእናቴ ለወይን ጠጅ የቀረበ ጥቁር ፊት ብዙ ቋንቋ አለው። የነጋንጮር ቤት በኮሸለለ ቅጠር ስለሚታጠር እንደ ጸናጽል እየተንሿሿ ተቀበለን። ያ የኔ ጉድ ነው እንዲህ ያደረገው። እረ ምን ነው ሞቼ ባረፍኩት ይሄንን ከማይ አሉ የጋንጮር እናት። ድምጻቸውን በማድመጥ ብቻ ገጣጣ ጥርስ እንዳላቸው ያስታውቃል ብዬ አስባለሁ። እንዴት? እኔም አላውቀውም። የእናቴ ድምፅ አልተሰማም። የቤተ ክርስቲያን ደጃፍ እንደሚሳለም አስክሬን የእኛን ቤት አሳይተው መለሱኝ። እነጋሙዳ የደከማቸው ስለሄደ ከመንፈላሰስ ወደ መንዘላዘል ተሸጋገርኩ። ሚስማር ፋብሪካ መዳረሻ ላይ ያሉት የመንደር ሐኪም ገበያ ይዘንላቸው እንዳልሄድን ሁሉ እየተነጫነጩ አንድ መርፌ ወጉኝ። ፕላስተር ደራርበው ግንባሬ ላይ የበቀለ የነጭ ቀንድ አጎጦጎጥ ያስመሰሉት። የእናቴ ስሜት እንደ ተፈነከተ ሰው ደም ጸጥ ብሎ የሚወርድ ሆኖ አገኘሁት። ጥቃትና መቆርቆር የሚያስከትለው ቁጣዋን ፈርቼ ስለነበር እፎይታ ተሰማኝ። ቁስሌ ከሰዓት ውሃ እንደጠጣ ቁርበት ይከብደኝ ጀመር። የአካሌ ሁሉ መቋጠሪያ የግንባሬ ቁስል እስኪመስለኝ ድረስ ይጎትተኝ ጀመር። ወስከንቢያ የሚያክል የፕላስተር ድርብርብ ግንባሬ ላይ ተከርኖልኝ የተቀመጥኩ መሰለኝ። እናቴ እኔን ችላ ብላ እኔን ለመጠየቅ የመጡትን ትንከባከባለች። የጋሙዳ እናት በጋንጮር ድርጊት በጣም ተትከነከኑ። ይሄ ልጅ ምን ይሻላል? በልቧ ዳሪ ሽፍታ ሆነ እኮ። አረ በድርም ቢሆን እናድምባቸው። ሰው እንኳን በልጁ ባሳደገው በውሻው ይጠየቅ የለም እንዴ? ሃይ ዘላለም እናት አለች የኔ እናት። ጋሙዳ ስሙ ዘላለም መሆኑን የማስታውሰው እናቴ እናቱን ስትጠራ ነው። ልጆች ናቸው እነሱ የሚውልበት ማን ይውላል? ደግሞ እኛ አዋቂዎቹ ተጫርሰን እነሱ ያው ዞሮ እዛው ናቸው። ቢሆንም ደማቸው እንደ መከለብ እያደረገ። በዚህ መካከል የጋንጮር እናት ገቡ። ጸጥታ ሆነ። ከቤቱ መጨላለም ጋር ጭንቅ አለኝ። እናቴ ቤታችንን ሆን ብላ የምታጨልመው ይመስለኛል። የፊት ለፊቱ መስኮት ተከፍቶ አያውቅም። እበት የተለቀለቀ የሚመስለው የግድግዳ ቀለም እንዲዞርበት አትሻም። እዛ እንደ ጎረ የከበደ ቤት ውስጥ ብርሃን የሚውጥ እንጂ መልሶ የሚተፋና የሚያንጸባርቅ ዕቃ የለም። ጆንያ፣ ስልቻ፣ ማዳበሪያ፣ ከረጢት፣ የተለያየ እህል እየሞላ ሳሎን ይደረደራል። እዚህ ቤት ውስጥ ለረጅም ጊዜ አይን ሲከብ የቆየው የሚካኤል ስዕል ብቻ ነበር። እሱም እንክብካቤ በማጣት በጭስ እየጠቆረና ከየማዕዘኖቹ ተጣጥፎ እየተሰበሰበ በቤቱ መንፈስ ተዋጠ። ይህ ምስል
በአዲስ ይቀየር ብትባል እናቴ በእጄ የምትል አልመሰለኝም። የጋሙዳ እናት በጋንጩር እናት ዝምታ የተናገሩት የተሰማ ሳይመስላቸው አልቀረም። ሹክክ ብለው ወጡ። የጋንጩር እናት ኮተት ብለው ተነስተው አንዳች ነገር እናቴ ቀሚስ አንገት ለማስገባት ሞከሩ። እናቴ በለደለደ ስሜት አረ ነውር ነው የማናሉ እናት ትላለች። አንቺ ከየት ታመጫለሽ የጋንጩር እናት? እንደ አዝማሪ ሸላሚ ግንባሯ ላይ ለመለጠፍ ከጀሉ። ሌላው ይቅር እንደገና ወጪ ከወጪም የሚቆጠር አይደል። እናቴ እጃቸውን ገፋች። አይ የማይሆነውን አይሆንም ስለዎት እኔ ሚካኤልን ብዬ እንዴት ይሆናል? የታከምኩበትን ልተካ እያሉ እንደሚያግደረድሯት ገባኝ። ካሊም የተነጠፈበት ሳጥን ላይ ተኝቼ የጋንጩር እናት ወደ ላይ ሲመለከታቸው የማላቃቸው አይነት ሆኑብኝ። የፈነገጠ ጥርሳቸው የታችኛው ከንፈራቸው ላይ አጥልቶ ስመለከታቸው እንደ ትራክተር ለቆፋሪነት ብቻ የተፈጠሩ መሰለኝ። በፊትም ገጣጣ መሆናቸውን አውቃለሁ። የመጀመሪያ ልጃቸው ማናሉ ጋንጩርን ማብሸቅ ስፈልግ የምጠቅሰው ይህንኑ የእናታቸውን ጥርስ ነው። ዛሬ ግን ከታች ስመለከታቸው ተለዩብኝ። ከጥቂት መግደርደር በኋላ የጋንጩር እናት እናቴን ማሸነፍ ስላልቻሉ በተስፋ መቁረጥ ወደ እኔ ዞረው አይዞ አሉኝ። አፈሪ ብላይ በሐዘኔታ ከንፈራቸውን ሲመጡ ድምፁ ተነፈሰባቸው። ማለት አይችሉም። የታችኛው ከንፈራቸው ገጣጣው ጥርሳቸው መብቂያ ስር ተለጥፎ ሲላቀቅ ሐዘኔታቸው የአባቴ ሱፍ ኮት ሲቦረሽ የሚሰጠው ድምፅ አይነት ይሆናል የሚል። አፈሪ ብላይ አይኔ እንከራተት የኔ ፊት ይለዋወጥ አሉ። እኔ ስር ያለ ባለ 3 እግር ዱካ ላይ ተቀመጡ። የፊታቸው ቅርጽ ተለወጠ። ጥርሳቸው ቀይ አፈር የታቀፈ የቀንድ ተክል መምሰሉ ቀረ። ከንፈራቸው እንደ ቆብ ደብቶ ጥርሳቸው በመጠኑ አደፈጠ። የማናሉ እናት ቡና ላፍላ አለች እናቴ። ኦ አንቺ ደግሞ ታበዥዋለሽ ጭራሽ ቡና። ማናሉ የመጀመሪያ ልጃቸው ናት። የጋንጩር ታላቅ ቀይ ብትሆንም የተዘረጠጠ አፍንጫና ቁርንድድ ጸጉር አላት። ጋንጩርን ፈልጌ ቤታቸው ሲሄድ እንድንጫወት የምትፈቅድልን ትንሽ ከቆምንላት በኋላ ነበር። በመካከላችን ተኝታ የራስ ቅማል ለማግኘት ሽፍርክ ጸጉሯ ስገላለጥ ይሰማኝ የነበረው ሽክርና አሁንም ውስጥ እጄ ላይ አለ። ቅባት የማይዘልቀው ጥቅጥቅ ጸጉሯ ካስተኛንበት የሚነሳው እየተንፈራገጠ እጃችንን ታግሎ ነበር። ቆይ ላፍታታላችሁ ብላ በእንጨት ማበጠሪያ ስታበጥር አሸዋ ውስጥ እንደተሻጠ አካፋ ሽክ 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 የሚል ጉልህ ድምፅ ይሰጣል። ማናሉ ስትዘፍን ግን ድምጿ የተመሰገነ ነው። ከፍተኛ ኪነት ገብታለች ይላሉ። እንግዲህ አደራ አሉ የጋንጩር እናት። መቼም ልጅና ውሻ ያመጣው ጸብ አይበርድም። አደራሽን ጸቡ ወደ ወንዶቹ እንዳይሄድ አደራሽን የማሙ እናት። መቼም የማታውቂው ነገር የለም። ለምንድን ነው የማሙ እናት የሚሉት? ስሜን አያውቁትም? ተበሳጨው። እዚያው እንደሱ ይፋለጡ እንጂ ደግሞ በእነሱ መካከል ማን ይገባል? በልጅ ጠብ እናቴ መለሰች። አደራሽን የማሙ እናት፣ ውሻና ልጅ ያመጣው ጸብ ችግር ነው። የጋንጩር እናት
አባቴን ለባላቸው ፈርተው እንደሆን ሳውቅ ጥቂት ኩራት ቢጤ ተሰማኝ። የጋንጩር አባት የሰፈራችን ጉልቤ ቢሆንም አባቴን ግን አይችሉትም። ይሄ የተረጋገጠው እኔ የተወለድኩ ሰሞን ነው አሉ። የጋንጩር አባት እንደ ኮርማ በሰውነታቸው የሚመኩ ባላገር ናቸው። ብዙ ጊዜ ሲደባደቡ አጋጥሞኛል። እንደ ባህል ትግል ተጋጣሚ እግራቸውን አንፈራጠው በግንባራቸው ጸበኛቸውን እያዩ አፈፍ ለማድረግ ይዘጋጃሉ። ጸበኛቸው ከመጣ መጣ፣ ካልመጣ ተንደርድረው ወገቡን ይይዛሉ። ብድግ ቁጭ እያደረጉ ያዘናጉና ከንበል ያደርጉታል ቀስ ብለው። ከዚያ ወዲህ ሆዱ ላይ ቁጭ ብለው በጨበጡት እጃቸው በጎንዮሽ ቦክስ ይፈሰፍሱታል። አንድ ቀን እንዲሁ ከኩምቡሌ ጠጅ ቤት ወጥተው የእሳቸው አይነት ጥብስቅ ባላገር ጸብ ገጠመ። ጋሼ ድንቁ አልቻሉም። ብድግ ቁጭ እያደረጉ አዘናግተው ጣሉት። ጋንጮር በአባቱ ስለሚመካ እኛን እያየ አፉን ከፍቶ ሳቀ። ጋሽ ድንቁ ወደ ጸባቸው ሁለተኛ ምዕራፍ ተሸጋገሩ። ሆዱ ላይ ቁጭ ብለው በጎንዮሽ የፋራ ቦክስ ጆሮውን አሉት። ድንገት ግን ነገሩ ሁሉ ተለዋወጠ። ሰውየው ጋሽ ድንቁን ገልብጦ ከስሩ ከተታቸው። እሱም በተራው በፋራ ቦክስ አንዴ እንዳሳረፈባቸው ገላጋይ መጥቶ ብብት ውስጥ ገባ። ሰውየው ገላጋዮቹን እየተማጸነ "ኧረ ባቦዬ አዲስ ግልብጥ ነኝ" አለ። ትንሽ ሰው ሁሉ ሳቀ። ደገመው፣ "ባቦዬ አዲስ ግልብጥ ነኝ፣ ትንሽ ልማታ፣ አንድ ሁለቴ ብቻ." ጋንጮር ብቻ አልሳቀም። ከመካከላችን ፈትለክ ብሎ ወጣ። ለምን እንደሆነ ገብቶኛል። የጋንጮር ጸብ እንደ መድፈኛ በርቀት የሚከናወን ነው። ርቆ ድንጋይ ከኪሱ ወጣ። ሰውየው የከበቡት መካከል ቆሞ ትንሽ "ስለ ወንድ ልጅ ባቦዬ" ሲል እንደ ወፍ የበረረች ድንጋይ መሃል አናቱ ላይ አረፈች። ወዲያው ደሙ ቲን አለ። የኔ አባት የጋሽ ድንቁ ተቃራኒ ነው። ጸብን በቅልጥፍናና በዘዴ በማከናወን ያምናል። አራዳ ነው። ሁለቱ የተጣሉት እኔ የተወለድኩ ሰሞን ነው። ጋሽ ድንቁ ጸብ ፍለጋ የእኛም ቤት ይዞራሉ። እንደሚመስለኝ አባቴ እንደ አሜሪካዊው ድምፃዊ እንደ ኤልቪስ ፕሪስሊ የተቆረጠ ጸጉሩን መስታወት ፊት ቆሞ እያየ ነው። ጂንስ ቀበቶን አጥብቆ አስሮ እጁን እንደ ቴክሳስ ወገቡ ላይ አስደግፎ፣ ቀጭን ይሁን እንጂ ጥንክርክር ያለ ነገር ነው። ወዲያው የእናቴ ድምፅ ተሰማ። "ምን ነው ጋሽ ድንቁ?" ጋሽ ድንቁ እንደ ውሻ ድንበራቸውን በሽንታቸው እያስከበሩ ነበር። እኛ ግድግዳ ስር "ገና አፉ ላይ ሸናለሁ" አሉ። "ወንድ አግኝተሽ ሞተሻል." አባቴ ወጣ። እናቴን አያት። ከእናቴ ፍቃድ አገኘ። እናቴ ጃስ ካለችው ምንም እንደማይመልሰው ያሳየበት የመጀመሪያ ጸቡ ነበር። እንግዲህ እንደሚመስለኝ ጋሽ ድንቁ በተለመደ ስልት እግራቸውን አንፈራጠዋል፣ አኮብኩበዋል፣ ተንደርድረዋል። እንግዲህ እንደሚመስለኝ አባቴ እንደመደነስ ብሎ ሸውዷቸዋል። የጋሽ ድንቁ መንደርደር እንደቀጠለ አባቴ በውስጥ እግሩ ቂጣቸውን ይገፋቸዋል። በሆዳቸው ይወድቃሉ። አላመኑ። "እንዴ" ብለው ይነሳሉ። አሁንም ነባር ስልታቸውን ይዘው ይመጡበታል። የአባቴ ወገብ ግን አልተገኘም። እጃቸው ሳይደርስ የአባቴ እጅ ፊታቸው ላይ ያርፋል፣ አሁንም ያርፋል። ጋሽ ድንቁ ነጭ ሆኑ። አመድ ወረሳቸው። የተገረሙ የጨው አምድ መሰሉ። እንዴ ብዙ እንዴ ፈዘዙ። የአባቴ የጸብ ስልት ተለዋዋጭ ነው። አሁን ተጠግቶ ትከሻና ትከሻቸውን ያዘ። በጭንቅላቱ ፊታቸውን እየተገተገ ወደ ኋላ ይገፋቸው ጀመር። ጋሽ ድንቁ እያፈገፈጉ አባቴ እያጠቃ ሄዱ። አንዳች የባህሉ ዝዋሴ እንጂ ጸብ አይመስልም። በመጨረሻ ግንፍሌ ወንዝ ጨምሯቸው
እጁን እያራገፈ መጣ። ጋሽ ድንቁ 3 እጃቸውና 4 እግራቸው ተሰበረ አሉ። 1 እጅና 2 እግር ለክፉ ቀን ያስቀመጡት ይሆናል። ወይም ለነፍስ ያላበድሯቸው እገላገላለሁ ያለው ኃይለ ማርያም 1 እጅ አዋጥቷል። ምንትዋብ ከገበያ ስትመለስ ተገፍትራ 1 እግር እሷ ነው። ሌላው እግር የዛፍ ቆራጩ የዲለቦ ነው። የለቦ ቀበሌ ዛፍ እንዳይቆርጥ ያስፈረመው ቢሆንም ራሱን ለማታለል ያክል ቅርንጫፍ ላይ ወጥቶ እዚህ ላይ ነበር ማለት እያለ በመጥረቢያው በመቃጣት ላይ ሳለ አባቴና ጋሽ ድንቁ እየተገፋፉ ዛፉን የገረሰሱት ይመስለኛል። ሲወድቅ እግሩ ቅልጥም አለ። ድፍን ግንፍሌ አንድ ላይ አፉን ይዞ ቀረ። ያን ቀን እናቴ በእኔ መገረዝ አሳባ አውራ ዶሮ አረደችለት። ከዚያ በኋላ አባቴ እያፏጨ ጋሽ ድንቁ ግድግዳ ላይ ይሸና እንደሆን እንጂ እሳቸው ዝር አይሉ። ለካ ዳንሰሪ ብቻ አይደለምና ተባለ። እኔ ተው እያልኩት እየተቆጣሁት ፊት እየነሳሁት እንጂ አለች እናቴ። እናቴ እውነቷን ነው። እንደ ጥላ ወጊ በዝምታ ሁለመናን ታሳምማለች። እንኳን እኔ አባቴም በሷ ጥላው እንዳይወጋበት ይሽቆጠቆጥላታል። የፕላስተሩ ድሪቶ እንደ ልቀት ግንባሬ ላይ ተለጥፎብኛል። እዚያ ካሊም የተነጠፈበት የልብስ ሳጥን ላይ እንደተንጋለልኩ አባቴ መጣ። እኔ ሳመሽ እንደማደርገው ኤልቪስ ፕሪስሊውን ብቻ ብቅ አድርጎ ወደ ውስጥ አየ። እናቴ ጓዳ ናት። ገባ። አየኝ። ምንድን ነው አለ። ለመጠጣቱና ለማምሸቱ መሸፋፈኛ ሊያደርገኝ እንዳሰበ ገባኝ። ባጥንታም እጁ አገጩን አከርክሮ ግንባሬ ላይ አተኮረ። እናቴ ወዲያው ከጓዳ ወጣች። አጅሬ በሚል እሱን አየችው። ማን ነው? ምንድን ነው? እንደኔ ተረበተበተ። ሳጠፋ እናቴ ጥላይን እንዳትወጋብኝ እንደምሆነው ልጅ ነው ተፈነከተ አለችው አቅልላ። ለምን አላክሽብኝ? ምን ሆነና? ልጅ እንደተፈናከተ ነው። ሲሞትስ ልጅ እንደተጋደለ ነው ልትይ ነው? አድርገው እንጂ ቢሞትስ ምን ልትፈይድ ነው የምትጠራው? አለች። ዛሬ እናቴ ምን ነክቷታል? ጠልታኛለች ወይስ ምንድን ነው? አባቴ ኤልቪስ ፕሪስሊውን ደፋ። እናቴ አባቴን ከጫካ አጥምዳ አስራ የሚበላው እየሰጠች የገረችው የግሏ አውሬ ይመስለኛል። እናቴ ብትፈቅድለት አባቴ ከቅርብ ጎረቤት እስከ ሩቅ ዘመድ ድረስ መደዳውን በር እየገነጠለ በቴስታ የሚረመረም ይመስለኛል። እንኳን ሌላው ቀርቶ እኔንም ልጁን የቴስታው ተቋዳሽ ከመሆን አይቀርልኝም። አንድ ጊዜ እናቴ በእኔ ተናዳ አባቴ ሲመጣ አልጎመጎሞችበት። ተቆጪ አባቴ የለው። አባቴ ከፏ ተቀብሎ እንደ ጭልፊት አንጠልጥሎኝ ወደ ላይ የበረረ ይመስለኛል። ምን እንዳደረገኝ እስካሁን ድረስ ከትውስታዬ ውጭ ነው። ብቻ ወደ ዳመናው ነው ይዞኝ ወጣው። ጉዞአችን ወደ ሰማየ ሰማያት ነው። ለፀሐይ ቀረብን መሰለኝ፣ ብርሃን ዋጠኝ። ከፀሐይ አልፈን ሄድን መሰለኝ፣ ጨለም። ከዚህ የለቀቀኝ እንደሆነ መሬት ለመውደቅ 7 ቀን ሳይወስድብኝ አይቀርም። የአባት እጅ አሳየው ብትለው እናቴ 10 እጥፍ የእንጀራ አባት እጅ አሳየኝ። አባቴ ለእናቴ ይኸው ነው።